የማይረሳ ቀኖቻችን ማለት ነው። እንግዲህ ከረፍት ቦታ ሆነ ሁላችንም አሪፍ የምናሳልፍበት ጊዜ ነበረን። እንዲሁም ደግሞ አንድ የምንወዳት እህታችን እንግዲህ ከስንት ዓመት ልፋት ድካም በኋላ እንግዲህ የማብቻ ስለተስተካከለላት ጥሩ ጊዜ ነበር ያሳለፍንላት ማለት ነው። እንዲሁም ደግሞ እንኳን ደስ አለሽ ከዚህ በላይ ይገባሻል በማለት እንግዲህ ኬኮችን ሰራርተን ምናምን ቡናችንን ፏበትን አድርገን በእንደዚህ አይነት መልኩ ነበር ያሳለፍንላት። ይኸው እንግዲህ ቀንጭብ ቀንጭብ በማለት እንግዲህ ሁሉንም ፕሮግራም ባላዘጋጅም ቪዲዮ ባልቀርጽም ነገር ግን ደግሞ በእንደዚህ አይነት መልኩ ፏበትን አድርገን እንግዲህ ሞክር ያለው ማለት ነው። አንዳንድ ጊዜ ጎረቤት ወይም ደግሞ መልካም እህቶችን መልካም ጎረቤቶችን አላህ ይስጠን አላህ ይስጣችሁ ነው የሚባለው። በሀገራችን ሆነ በስደት ዓለም ላይ ባለችን ትንሽዬ እረፍት ጊዜያችን እንደዚህ አእምሯችንን አድሰን ፈታ ዘና ካለን ይሄ እዱንያ በጣም ትንሽ ከባድ ነው ማለት ነው። እንዲሁም ደግሞ አገራችን ላይ ያለ ሁሉም ነገር የሚፈጠረው ነገር ትንሽ ቢከብድም ነገር ግን ደግሞ ባለችን ጊዜያቶች እንግዲህ አላህን እያመሰገን ጥሩ ጊዜ እያሳለፍ በትንሽ ነገር ትልቅ ነገር መድረስ ይቻላል እና እናንተም ባላችሁበት ቦታ እንደዚህ በቀላል ነገር ፏበትን ብላችሁ አእምሯችሁን ለማደስ ሞክሩ። ሀገራችንንም ስደት ዓለም ላይም አላህ ይጠብቀን። ሀገራችንንም ሰላም አላህ ያደርግልን ከሚመጣው እንዲሁም ደግሞ በሰሞን ከምንፈራቸው ከምናያቸው ድንገተኛ ነገሮች አላህ ይሰውረን እና ጊዜያችንን በእንደዚህ አይነት መልኩ አሳልፈናል። እንዲሁም ደግሞ የመወዳት የማከብራት እህታችንም ደግሞ ያው እንግዲህ ሁሉም ነገር በትንሹ ደስተኛ መሆን አስፈላጊ ነው ብዬ አምናለሁ። አንዳንድ ጊዜ ህይወት ከባድ ናት፣ ነገር ግን ደግሞ ጊዜያችንን በጥሩ ነገር ስናሳልፍ ደግሞ መልካም ነው እና ኑ ቡና እንጠጣ ብለናል። ቡና እንጠጣ። አንዳንድ ጊዜ እረፍት ቦታ ስትሆኑ እንደዚህ ገንዳችሁን ፏብትን ታደርጉና ሻያችሁን ጋህዋሪባችሁን ታፈሉና ዘና ፈታ። ምን አባቱን ስደት ሁሌ ስራ ምንም አይጠቅምም። ሀይቃ አንዳንድ ጊዜ ያው እንግዲህ ወጣንበት አላማ ራሳችንን ለመለወጥ ቤተሰብን ለመለወጥ ነው። ነገር ግን ደግሞ ሁሌ ስራ ሲሆን ትንሽ ይደብራል እና ቤታችሁ ተከራይታችሁ ትዳርም ያላችሁ እንግዲህ ታውቁታላችሁ። እንዲሁም ደግሞ ሴቶች ነን ተከራይተን እንግዲህ በእንደዛ አይነት መልኩ ከጎረቤቶቻችን ጋር ሆነን አሪፍ ጊዜ እናሳልፋለን። የእውነት በጣም ደስ የሚሉ ጎረቤቶችን ያሉን ፍቅር ያላቸው መተሳሰብ ያላቸው ዘና ፈታ በቃ አለ አይደለ። መልካም ጎረቤት አላህ ይስጣችሁ ይስጠን። መልካም ጎረቤቶቻችን ናቸው በነገራችሁ ላይ ደስ የሚሉ ፍቅር የሚሰጡ መተሳሰብን የሚሰጡና አላህ መልካም ጎረቤቶችን ይስጠን። እኛም ደግሞ መልካም ጎረቤት ናቸው ከመባል አላህዬ ይወፍቀን ነው የሚባለው። ለሰው ልጅ መልካም ከሆናችሁ ሁሌ መልካም ናችሁ እና ሁሌም መልካምነት ለመሆን እንሞክር። ክፉት ከሆነ ደግሞ ታውቃላችሁ ክፎችን የምንባልና መልካም ከመሆን ሰዎች አላህ ያድለን እላለሁ። ለቤቴ አዲስ የሆናችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ቪዲዮ እንደምንሰራ ተስፋ እናደርጋለን። እናንተም ደግሞ አበረታቱን ውዶች እና በእንደዚህ አይነት መልኩ እንግዲህ ፏብትን ብለናል። እንዴት ናችሁ? ሁሉ ሰላም? እና እስኪ ላይክ አድርጎ ላይክ ማድረግ አይከፈልበትም። እና ቤታችን እንዴት አያችሁት? እንግዲህ በትንሹ ሳላን የቀረጽኩት ውስጥ ደግሞ በጣም ኬኮች ምናምን ሴቶች ተሰብስበን ምናምን ሶሪ ምናምን ለብሰን ስለነበረ ምንም ማድረግ አይቻልም፣ ቪዲዮ መቅረጽ አይቻልም። ወደ መኝታ ክላሳችን ማለት ነው። ይሄ ግን ሳላ በትንሹ ነው የቀረጽኩት እና እንዴት አያችሁት? ቤታችንን እንዲፋ በትን ማለት እንችላለን በማንኛውም ኤቭሪቲንግ ማለት ነው ውዶች። እና አላህ ሱብሃነሁ ወተዓላ ሰላም አላህ ያድርግልን፣ ደስተኛ አላህ ያድርገን። እኔ ልለው የፈለኩት ምንድን ነው መተሳሰብን አንድነትን አላህ ያድርገን። ሁላችንም ዱዓ ማድረግ ይኖርብናል። አሁን ላይ የሚፈጠረው የምናየው ሁሉ ዘግና ቢሆንም ነገር ግን ደግሞ አላህን መለመን አለብን። እንግዲህ ፍቅርን ያድነ መተሳሰብን ያድነ ከዘረኝነት ነገር አላህ ይሰውረን። እንዲሁም ደግሞ የሞቶችንም አላህ ይርሐማቸው በሀገራችን